የሳምንቱን ቡራኬና የሳምንቱን ኑዛዜ ተቀብለንበት ምንሄድ ዕለተ እሁድ ናት። ታዲያ መስቀል የምንባረከው እስከ ምን ሰዓት ነው? ከምን ሰዓት ጀምረንስ ነው እስከ መቼ ማንባረከው የሚለውን ጠቅልል አድርጎ ለማስረዳት ያህል ቤተክርስቲያን ውስጥ ቱ በሰላም ተብሎ እግዚኦታው ተደርጎ ቱ በሰላም ተብሎ የመጨረሻውን ቡራኬ ተባርከን ከሄድን በኋላ የመጨረሻውን ስንብት አድርጋ ነው የምትሰደን። ከዛ በኋላ የምታገኘን ገና የዕለተ ትንሣኤ ነው። ከዛ በኋላ ካህናቱ እዚህ ጋር ቱ ብለው ምእመናኑን ካሰናበቱ ጀምረው የጸሎት አደራርጋቸው ስርዓት በራሱ ይለያያል። ከነበረ የጸሎት አደራርጋቸው ሌላ አዲስ ነገረ ሕማሙን የሚያስታውስ የጸሎት ስርዓት ነው የሚጀመረውና ቤተክርስቲያን እቱ ብላ ካሰናበተች ጀምሮ ሌላ ቡራኬ የለም። በዕለተ እሁድ የምንባረከው ገና በዕለተ ትንሣኤ ነው። የክርስቶስን ትንሣኤ የክርስቶስን መነሳት ሲያበስሩን በመንፈቀ ሌሊት ነው ቡራኬያችን የምንጀምረው። ስለዚህ ይሄን ይመስላል። ብዙ ጊዜ ምእመናኑ እንደሚያነሳቸው ጥያቄዎች አሉ። በህማማት ማማተብ ይቻላል አይቻልም? ይሄ ይቻላል እንዴ! ነገራችን ላይም እኮ በቤተክርስቲያን ውስጥ መጻሕፍቶች ሲነበቡ የህማማት መጻሕፍቶች ሲነበቡ በስማም እያሉ ነው የሚጀምሩት። በስማም ሳይል የሚጀምር መጽሐፍ የለንም። ስለዚህ የምናነበው ህማማቱን በተመለከተ መንገድ የምናነበው መጽሐፍ በስማም ብሎ ከጀመረ እኛ ምግብ ስንበላ በስማም ሳንል፣ እኛ ቤተክርስቲያን ስንሳለም በስማም ሳንል የምንሳለምበት መንገድ የለም። በየዓመቱ አዳዲስ ጥያቄ የሆነ በማህበረሰቡ ዘንድ እጅግ ከፍተኛ ውጥረትን የሚፈጥር ጥያቄ ስለሆነ በስማም ማለት ይቻላል። የማይቻለው መስቀልን መባረክ ይፍቱ ማለት ይፍታህ ብሎ መናዘዝ ነው የማይቻለው እንጂ በስማም ብሎ ጸሎት ማድረግ የሚመገቡትን ምግብ አማቶ መብላት እንዴ! ሳናማት መብላት በራሱ ዲያብሎሳዊነት ነው። እግዚአብሔር የምናስታውስበት እግዚአብሔር የምናፍቅበት ሳምንት እንጂ ማማተብ ይቻላል። ብዙ ጊዜ ጥያቄ ስለምናነሳቸው ነው። በዚህ በየዓመቱ መወዛገብ የለብንም። ይሄን ማድረግ ይቻላል። የማይቻሉ ነገሮችና ምን ቆጠባቸው ነገሮች ብዙ ነገሮች አሉ። ለምሳሌ እቺን ሳምንት ስናከብር ከመጣንበት ከአጽዋማት ሳምንታት በተለየ ሁኔታ ነው የምናከብራት። ነገረ ስቅለቱን ነገረ ሕማሙን እያሰብነ የክርስቶስን መከራ እያሰብነ በትንቢተ ኢሳይያስ ምዕራፍ 53 ላይ እንደተገለጸው ውበትም የለውም ደምግባትም የለውም፣ እኛም ባየነው በተመለከትነው ጊዜ ከሰው ልጅ እንዳነሰ አድርገን ቆጠርነው ብሎ እንደገለጸልን ሁሉ ጌታችን ኢየሱስ ክርስቶስ ይችን ሳምንት ውበቱን ያጣበት ደምግባቱን ያጣበት አጥንቱ ሲቆጠር የተገረፈበት ስጋው አልቆ አጥንቱ እስኪቆጠር ድረስ ደሙ ፈሶ እስከሚያል ድረስ ለሰው ልጅ ሲል የተሰቃየበትና ጽዋታው መከራን የተቀበለበት ሳምንት ስለሆነ እኛም ደግሞ በመጣንበት የአጽዋማት ልክ ሳይሆን ይችን ሳምንት የምናከብራት በምንችለው ልክ እንደ ሰውኛ በምንችለው ልክ የቻለ ምሽት ላይ ውሎ ሲመገብ እንኳን በጨው ይብላ ነው የሚለው። ወጥ እንኳን ያረሰው የሚመገበውን ምግብ በጨው ይብላ። እንዲህ ይሄም ምግብ የሚበላ ደግሞ ምሽት ላይ ነው። አንድ ሰዓት ነው የሚበላው። ቁርስ የለም፣ ምሳ የለም፣ እራት ብለን ምን ቆጥረው ነገር የለም። እራታችን ከቀን ከ24 ሰዓት ውስጥ አንድ ጊዜ ነው የሚበላው። ከዛ ውጭ አይበላም። እንደው ብዙ ሰዎች ደግሞ ይህን ስናደርግ እንደ ጾማችን ወደ ቁጠባነት እየዞረብን እንታያለን። እንደው የምሳውንም የቁርሱንም የራቱንም ማጠራቅመን አንድ ጊዜ ምሽት መብላትና መመገብ አለብን ማለት አይደለም። ነገራችን ላይ በጾም ሰዓት ቤተክርስቲያን ምሳ ስትከለክል ወይም ቁርስ ስትከለክል ራት ስትፈቅድ ይሄን ሁሉ አጠራቅመህ አንዜ ብላ ማለት አይደለም። ቁርስን የቆጠፈውን ቁርስ ለሌላቸው እየሰጠ ምሳህን ያልበላኸውን ምሳህን ለሌላቸው እየሰጠ እንድትበላ ነው እንጂ አንድ ጊዜ አጠራቅሞ መብላት ይሄ ሞኝነት ነው። እጅ ክርስቲያናዊ ምግባርም አይደለምና በዚህ ልክ ነው እቺን ሳምንት የምናከብራት። ከዚህ በተለየ ዕለተ ስቅለትን ስንደር ደግሞ አሁን የተለየ አከባበር አለ። ነገራችን ላይ የምንተኛበትም ምኝታ ካልጋ ላይ ወርደን ሴትና ወንድ ወይም ባልና ሚስት ባንድ ላይ መተኛት አይቻልም። ባጭሩ ፈቃደ ስጋን የምንፈጽምበት ሳምንት አይደለምና ከዛ ሁሉ ከፈቃደ ስጋ ከስጋዊ ተድላ ደስታ ተቆጥበን የምናከብርባት አልጋ ላይ ስንተኛ የነበርን ሰዎች መሬት ላይ ወርደን የምንተኛባትና ነገረ ክርስቶስን የክርስቶስን ሕማማት ብቻ የምናስብባት ዕለት ናት። ከዕለተ ስቅለት ጀምሮ ደግሞ አክፍለን የምንበላበት ዕለት ናት። በተለየ ሁኔታ
ሐሙስ ይበላሉ። እነውም የተቻላቸው ሐሙስ ጀምረው በልተው ዓርብንም ቅዳሜንም ይጾማሉ። ያልተቻላቸው ደግሞ ዓርብ በልተው ቅዳሜን በማክፈል ቅዳሜ ነገራችን ላይ ቅዳሜ ስዑር ነው የምትባለው። የተሻረች ቅዳሜ በምን ነው የተሻረች ከተባለ በጾም ካሁን በፊት ቅዳሜ ተጾም አታውቅም። የቅዳም ስዑር ወይም የትንሳኤ ዋዜማ ያለችው ቅዳሜ ግን የተሻረች ናት፣ በጾም የተሻረች። ለምን እንበላባት የነበረን ቅዳሜ አንበላባትም። የዛን ሰዓት ምንድነው ምን ሽርበት ምክንያት ማንበላበት ምክንያት ከተባለ ጌታችን ኢየሱስ ክርስቶስ ዓርብ ወደ መቃብር ወርዶ እስከ ዕለተ እሁድ እስከ መንፈቀ ሌሊት እስከሚነሳባት ሰዓት ድረስ ሐዋርያት አልተመገቡ ነበር። ለምን ሲባል የጌታችን ኢየሱስ ክርስቶስን ትንሳኤውን ሳናይ እኛ ምግብ አፋችን ማድረግ አንችልም፣ ተላ ስጋ ማድረግ የለብንም ብለው ስላሰቡ ሲሰቀል የጾሙ ገና ሲነሳ ነው እህል መቅመስ የጀመሩትና ይሄን ምክንያት አድርገን ነው የምናከፍለው እንጂ እንዲሁ ለቁጠባምና ለሌላ ነገርም አይደለም። መጾም ስለምንችልም ብቻ ስለማይርበንም ብቻ አይደለምና በዚህ ልክ ይችን ሳምንት እንድናሳልፍ ነው። ህዝበ ክርስቲያኑ ከሌሊቱ 9 ሰዓት ጀምሮ ሕማማት ይነበባን ይጀመራል። በሚችለው መንገድ እየመጣ ነገረ ሕማሙን እየሰማ እየሰገደ የሚሰነበትባትና የሚያከብራት ሳምንት ናትና በዚህ ልክ እንድናከብር በቤተ ክርስቲያን ስም እናሳስባለን። አመሰግናለሁ። መልካም ሆሳዕናን ሰው እንዴት ባለ መልኩ ማክበር ይጠበቅበታል በሚል ሂንታ በቃሉ እንደሰጡት ሁሉ ነገ ላይ ጀምሮ እንግዲህ ህዝበ ክርስቲያኑ ሁሉ መጥቶ ይህንን ሳምንት ፍታት የሚባል ስለሌለ መፈታት ያለበት ነገ ላይ ተሰብስቦ መጥቶ በቤተ ክርስቲያን ነው መፈታት የሚጠበቀው። ለምንድን ከተባለ ከሰኞ ጀምሮ ወይም እሁድ ከሰዓት ጀምሮ የምናከብረው በኦሪት ላይ ሆነን ስለሆነ መፈታት የሚገባው ሁሉም ተሰብስቦ ነገ ላይ ስርዓተ ፍታት አለው። ሁሉም ስርዓት ስላለው ቢቻል ቤተ ክርስቲያን ገብተው እንዲያዩ፣ ባይቻል ግን ከውጭ ላይ ሆነው ፍታት እንዲፈቱ በዛን ሰዓት በዚህ ሳምንት ሰው እንዲው አይታወቅምና ቢሞት እንኳን ፍታት ስለሌለ መፈታት የሚችለው ነገ ላይ ወይም ነገ እሁድ ነውና ሁሉም መጥቶ ክርስቲያን የሆነው ሁሉ ነገር ብቻ ነው ማለት አይደለም፣ ሁሌ መምጣት ይጠበቃል። ግን ነገ ላይ መጥቶ መፈታት እንዳለበት መረዳት ይጠበቅብናል፣ የግድ ስለሆነ ማለት ነው። እንዴት ባለ ማክበር ይጠበቅብናል? ቅድም ይንተበቃሉ ሲሉት እንደነበረ ከአልጋ ወርደው ያከብሩ ነው የሚለው። ከአልጋ ወርደው ከመሬት ላይ አባቶቻችን አመድ ነስነሰው ማቅለብሰው ያከብሩ ነበር አይደለም የሚለው። እኛም የአባቶቻችን ልጆች ነንና የአባቶቻችንን ፈለግ ተከተለን ነው የምናደርገውና በአባቶቻችን ሃይማኖት ነው የምናልፈው፣ በአባቶቻችን ትውፊት፣ በአባቶቻችን ስርዓት፣ በአባቶቻችን ባህል ነው የምናልፈውና የአባቶቻችን ስርዓት ተከትለን ማድረግ ይጠበቅብናል። ከመሬት ወርደን ማለት ከአልጋ ወርደን ከመሬት ላይ ተኝተን ማክበር ይጠበቅብናል የሚል ነው። የሚከለከለው ደግሞ የንስሐ ህይወት ዘወትር ቀደም ሲባል እንደነበረው መከራን ለማስታወስ ክርስቶስ ለኛ ብሎ መከራ ከተቀበለ እኛ ደግሞ ለራሳችን ብለን መከራ መቀበል ይግድ ስለሆነ ጥጋብ እንኳን አይፈቀድም። ሁሌም የማይፈቀድ ቢሆንም ለክርስቲያን ዛሬ ግን የሚፈቀደው አንዴ ብቻ መብላት እንደሆነ እና ያችን ጾመን መከራ መስቀሉን እያስታወስን ሁሌም ቢሆን ዘወትር ያችን እያደረግን ማክበር እንደሚጠበቅብን፣ የተከለከለው ደግሞ ያው ማንኛውም ሁሌም ቢሆን የማይፈቀድ ቢሆንም አጠብቆ በዚህ ሳምንት ግን ኃጢአት መስራት እንደማይጠበቅ ሁሌም ቢሆን ቤተክርስቲያን ከዋልን ደግሞ ኃጢአት አይታሰበንምና በቤተክርስቲያን በመገኘት ዘወትር በመስገድ ግብረ ሕማማቱን በማስነበብ ጸሎት በመጸለይ ማክበርና ይህችን ሳምንት ማሳለፍ እንደሚጠበቅብን በጥብቅ ቤተክርስቲያን ታስተላልፋለች። ሌላው ግብረ ስጋ ግንኙነት ባለመገናኘት በጾም ወቅት እንዳይገናኙ አጥብቃ ትቃወማለች። ግን ከዚያ ውስጥ ግን 3 ነገሮችን፣ 1 በፍልሰታ ጾም፣ 2 በአብይ ጾም፣ ያም ባይቻል ደግሞ በግብረ ሕማማት ማለት በዚህች በሳምንት ወይም በሰሞነ ሕማማት ደግሞ አጥብቆ መገናኘት እንደሌለበት፣ ይህንን ያደረገ ደግሞ አጥብቆ ኃጢአተኛ እንደሆነ ቤተክርስቲያን ታስተላልፋለችና ከዚህ በመቆጠብ ማክበር መሰንበት እንደሚጠበቅብን አጥብቃ ቤተክርስቲያን ታስተላልፋለችና በዓሉ ይሄንን ይመስል ነበር። ቤተክርስቲያን መምጣት የማይችሉ ወገኖቻችን በመንጨራሽ ደግሞ በስደት ዓለም ያሉ እህቶች ወንድሞቻችን እንዴት ማክበር ይችላሉ? ቤተክርስቲያን መጥተው ይህን እድል የመሳተፍ አጋጣሚ የላቸውም።
የሚለው ሐሳብ በነገራችን ላይ የሚዲያው በአሁኑ ዘመን የሚያስፈልገን ለእንደዚህ አይነት ሰዎች ነው። እግዚአብሔር እንግዲህ የልቡናን አዋቂ ነውና ያለንበትን ችግር አዋቂ ነው። በነገራችን ላይም እግዚአብሔር ቸር አምላክ ነው፣ አስጨናቂ አምላክ አይደለም። የሰው ልጅ እግዚአብሔር ሕግ ሲሰራለት ምክንያት ላለው ሁሉ የሚሰጠው ሕግ አለው። እንዲህ ስንል ሕጎች በሙሉ ይናዳሉ ወይም ይጣሳሉ ማለት አይደለም። ግን ምክንያት ላላቸው ሰዎች ምክንያት አላት። ቤተክርስቲያን እንዲሁ ዝም ብላ በአምባገነንነት ምጥጭን ቤተክርስቲያን አይደለችም። ወደ ዓለሙ ሕግ ስትሄዱ ሕግ ነው ነው። ቤተክርስቲያን ግን ምክንያት ላላቸው እህቶች፣ ወንድሞች፣ እናቶች፣ አባቶች ምክንያታዊ መፍትሄ ትሰጣቸዋለች። ስለዚህ ቤተክርስቲያን መምጣትና መሄድ የማይችሉ ወገኖቻችን ባሉበት ሆነው ነገረ ሕማሙን እያሰቡ ስለ ሕማማት የሚናገሩ ትምህርቶችን እየተከታተሉ ነገራችን ላይ ቤተክርስቲያን ላይ ፍጹም መሄድ የማይችሉ ከሆነ ቤታቸው ላይ ስግደት ማድረግ ይችላሉ። መሄድ የማይችሉ ከሆነ እንዲህ ስንል ግን እንደው ፀሐዩ እንዳይመታይ ብርዱ እንዳይመታይ ቤቴ ላይ ሆኜ እሰግዳለሁ ማለት አይደለም። አይን እግዚአብሔር ያውቃል፣ ሰው አይደለም የሚያውቀው። እግዚአብሔር ቢያወቀው የሚጠይቀውን አካል ይጠይቃል። ስለዚህ እግዚአብሔርን በብልጠት የምናገኘው አምላክ አይደለም፣ በየዋህነት በቅንነት እንጂና እንዲሁ በብልጠት አንዳንድ ደግና እንዲሁ ሞኝ ክርስቲያኖች አለን። እንዲህማ ከሆነ ከመሄድ ሞቀ ቤቴ ይህን ላድርግ መምጣት እየቻለ እግር እያለው የመምጣት መብቱ እያለው ጊዜ እያለው ይህን የሚጠቀም አካልም ሊኖር ይችላል። ለነሱ አይደለም የሚያገለግለው። መምጣት ለማይችሉ ውጥረት ላይ ላሉ ወገኖቻችን ግን ባሉበትም ሆነው ስግደቱን ማድረግ ይችላሉ። ነገረ ሕማሙን የሚያነሱ መጻሕፍቶችን እያነበቡ የክርስቶስን ሕማምና መከራ እያሰቡ እና እየዘከሩ መኖር እንዳለባቸው ቅድስት ቤተክርስቲያን በየትኛውም ጊዜ በዚህ ሰዓት ብቻ ሳይሆን በየትኛውም ጊዜ ትፈቅድላቸዋለች ማለት ነው። በተለያየ ሚዲያ ከካህናት አባቶች ጋርም እየተገናኙ መቀበል ያለባቸውን ቃላት ኑዛዜ መቀበል ይችላሉ። መልካም። ያው ምኞታችን ሀገራችን እንደምታውቁት ብሎም ዓለማችን ዛሬ ውዝግብ ውስጥ፣ ጦርነት ውስጥ በአጠቃላይ ሰላም የለምና እግዚአብሔር አምላካችን በቸርነቱ ሰላም ያደረግ ዘንድ ፍቅርን ይሰጠን ዘንድ አንድነትን መለያየት ነው በዓለም የሰፈነውና መለያየት ጠፍቶ አንድ ሆነን እግዚአብሔርን አመስግነን የስሙ ቀዳሽ የመንግስቱ ወራሽ እንሆን ዘንድ መልካም ፈቃድ ይሆንልን ዘንድ እንመኛለን። እንዲሁ ደግሞ ለበዓለ ሆሳዕና እንኳን አደረሳችሁ እንዳልን ለበዓለ ትንሣኤ እንኳን አደረሳችሁ የምንባባልበት የንስሐ ሕይወት ይሰጠን ዘንድ መልካም ምኞታችን ነውና በሰላም ያደርሰን ማለት ፈልጋለሁ። ይሄንን ሚዲያ የምትሰሙ ሁሉ ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉ፣ ሼር እያደረጉ፣ ኮሜንት ላይክ እያደረጉ ሌሎች ያልሰሙት ሁሉ የሚዲያ ዘመን ነውና ሰው ከቤተ ክርስቲያን ሄዶ ከመስማት ይልቅም በሚዲያ የሚዲያ ዘመን በመሆኑ በያለበት ቦታ ሁሉ ቤተክርስቲያን ሄዶ መስማት የግድ ነው። ግን ባለበት ቦታ በስራ ቦታም በተለያየ ቦታ መስማት እንዲችል ግን ሰብስክራይብ እያደረጋችሁ መስማት እንዲችሉ ማድረግ በትችሉ የሚል መልእክት አለኝ። አመሰግናለሁ።